እንቅልፋሟ ልዕልት። በአንድ ወቅት አንድ ግዛት ነበር። በግዛቱ ውስጥ ያሉት ሁሉ ደስተኞች ነበሩ። ነገር ግን በዚህ ግዛት ውስጥ አንድ ምኞት ብቻ የነበራቸው ንጉስና ንግስት ይኖሩ ነበር። ልጅ እንዲኖራቸው በጣም ይፈልጋሉ። ንጉሱና ንግስቲቱ በጣም ደግ ነበሩ። እናም ምኞታቸውን እውን እንደሚሆን በልባቸው ያምኑ ነበር። በእርግጥ አንድ ቀን ምኞታቸው ተፈጸመ። በሴት ልጅ ተባረኩ። እሷ እንደ ፀሐይ ብሩህ ነበረች፣ በየቀኑም ታበራለች። ስለዚህ ልዕልት ፀሐይ ብለው ሰየሟት። ንጉሱና ንግስቲቱ ለደስታቸውና የፀሐይ መወለድን ለማክበር ትልቅ ድግስ ለመደገስ ወሰኑ። በሚስጥራዊ ጫካ ውስጥ የሚኖሩትን አስማተኞችን ጨምሮ ሁሉን ጋብዘዋል። ይሁን እንጂ ንጉሱና ንግስቲቱ ከባድ ስህተት ሰሩ። አንዲት የተለየች አስማተኛ መጋበዝ ረሱ። ድግሱ ተጀመረ። ከመላው ባላባቶች የተውጣጡ ሰዎች እንዲሁም ከአጎራባች መንግስታት የመጡ ነገስታትና ንግስቶች ለፀሐይ ስጦታዎችንና መልካም ምኞቶችን አቀረቡ። በመጨረሻም 12ቱ አስማተኞች ስጦታቸውን የሚያቀርቡበት ጊዜ ነበር። ለፀሐይ ልዩ ልዩ ስጦታዎችን ሰጠዋት። ከነዛ ውስጥ ለፀሐይ የአስማት ዘንግ፣ የምትፈልገውን ማንኛውም ነገር ሰጧት። በመጨረሻ ስጦታቸውን ያልሰጡ 3 አስማተኞች ብቻ ቀሩ። እነሱም ለፀሐይ ድንቅ ስጦታዎችን ሰጡ። የዓለም ውብ እንድትሆኝና ሁልጊዜ ደስተኛ እንድትሆኝ ነው ስጦታዬ። በጭራሽ እንድታዝኝ አልፈልግም እና ሁልጊዜ ደስተኛ ሁኑ አለችና ወረደች። የመጨረሻው አስማተኛ ስጦታዋን ልትሰጥ ስትል ያልተጠበቀ ነገር ተከሰተ። ቤተ መንግስቱ በሙሉ በድንገት በአረንጓዴ ጭስ ተሞላ። ንጉሱም በንዴት "ማን ነው ይህን ትልቅ ፕሮግራም ለማቋረጥ የሚሞክረው?" አለና ጠየቀ። አስማተኞቹ ወዲያው ማን እንደሆነች አወቁ። ክፉ ልብ ያላት ጥቁር አስማተኛ ነበረች። ሁሉንም ሰው እንደተጋበዘ አይቻለሁ። በግዛት ውስጥ ያሉ ሰዎች ሁሉ፣ ጓደኞችህ፣ ነገስታት፣ ንጉስቶች እና አስማተኞች፣ ግን በሚያሳዝን ሁኔታ አልተጋበዝኩም። ንጉሱም "እባክሽ ይቅርታ አድርጊልኝ፣ በስህተት ነው." መልካም፣ ለዚህ ቆንጆ ትንሽ ልዕልት አንድ ልዩ ስጦታ ሳልሰጥ አልሄድም። ቆንጆዋ ልዕልት በደስታና በፍቅር ተከባ ታድጋለች። ነገር ግን በ16ኛ ልደቷ ፀሐይ ከመጥለቋ በፊት ራሷን በመርፌ ትወጋለች። ከዚያም ለዘላለም ላትመለስ ትሄዳለች። "ይህች ጭራቅ ናት!" ንጉሱ ጮኸ። ሆኖም ጭራቋ እያለች በሳቋ ውስጥ ጠፋች። አሁን ተራውን ስጦታዋ ለመስጠት የመጨረሻዋ ተራ አስማተኛ ነበረች። እሷ እንደ ጥቁር አስማተኛ ኃይለኛ አልነበረችም፣ ግን ቢያንስ እርግማኑን የሚያለሰልስ ነገር ተመኘች። እርግማኑን ማቆም አልችልም፣ ነገር ግን በውጤቱ ላይ ተጽዕኖ ማሳደር እችላለሁ። እርግማኑ ሲመጣ አትሞትም፣ ይልቁንም በከባድ እንቅልፍ ውስጥ ትወድቃለች። የምትነቃው ግን ግንባሯን ስትሳም ነው። የምችለው ስጦታ ይህ ነው አለችና ወረደች። ንጉሱ ይህን አስከፊ እርግማን እንዳይከሰት ለመከላከል ሞክሯል። እያንዳንዱ መርፌ፣ የልብስ ስፌት ማሽን ወይም መርፌን የሚመስል ማንኛውም ነገር ተሰብስቦ በቤተ መንግስት ግቢ ውስጥ እንዲቃጠል አዘዘ። እንዲሁም አንድ ቀን አባቷ ንጉሱ እንዲህ ሲል አዘዘ፣ 3ቱ አስማተኞች ፀሐይ እንዲንከባከቡና እንዲጠብቋት። ይህ ለነሱ በጣም ከባድ ስራ ነበር። ፀሐይ በአሳዳጊዎቹ አስማተኞች እንክብካቤ ስር በጣም ጎበዝና ቆንጆ ልጅ ሆና አደገች። በመጨረሻም የልዕልት ፀሐይ የ16ኛ ዓመቷን ቀን ደረሰ። የአስማተኛዋ እርግማን የሚገለጠው ፀሐይ እስክትጠልቅ ድረስ ባለው ጊዜ ነበር። ንጉሱና ንግስቲቱ እርግማኑን ለመከላከል የተቻላቸውን ሁሉ አድርገዋል፣ ግን አሁን ሊከሰት ይችላል ብለው ፈርተዋል። እሷን ለመጠበቅ ልዕልቲቱን በአንድ ክፍል ውስጥ ቆልፈው አስቀመጧት።
ነገር ግን ፀሐይ ሁኔታውን ስላላወቀች በልደቷ ቀን በመታሰሯ ደስተኛ አልነበረችም። በድንገት ዞር ስትል ግድግዳው ላይ አንድ በር አየች። ፀሐይ ከዚህ በፊት አይታ በማታውቀው በዚህ በር ተማረከች እና ከጀርባ የሚወጡ እንግዳ ድምፆችንም ሰማች። የማወቅ ጉጉት ነበራትና ምን እንደሚጠብቃት ሳታውቅ ወደ በሩ ሄደች። በክፍሉ ውስጥም አንዲትን ሴት አየች። ጀርባዋን ወደ በሩ ሰጥታ ማሽን ይዛ ነበር። ፀሐይ ወደ ስፌት ማሽኑ በቀስታ ተጓዘች። አስማተኛዋ መርፌውን እንድትይዝ ጋበዘቻት። እርግማኑ ሆነ። ፀሐይ መርፌውን ነካችው። በዚያን ጊዜ እሷ በጥልቅ ዘላለማዊ እንቅልፍ ውስጥ ወደቀች። አስማተኛዋ ምኞቷ ተሳካ። ጀንበር ስትጠልቅ የአስማተኛዋ እርግማን በፀሐይ 16ኛ የልደት ቀን ላይ ተፈጸመ። ፀሐይ በጣም የሚያምር ልብሷን እንደለበሰች በአበቦች በተከበበ አልጋ ላይ ተኛች። ፀሐይ ውቧ እንቅልፋም በመባል የምትታወቅበት ጊዜ ተጀመረ። ንጉሱና ንግስቲቱ ስቃዩን ለማቃለል ስለፈለጉ ልዕልቷ እስክትነቃ ድረስ በቤተ መንግስት ውስጥ ያሉት ሁሉ እንዲሁም ሁሉም ለመተኛት ወሰኑ። ሁሉም በያሉበት እንቅልፍ ወሰዳቸው። ለረጅም ዓመታት እንዲያውም እንደተኙ አለፉ። ከመቶ ዓመታት በኋላ በአቅራቢያው የሚያልፍ አንድ ልዑል አንድ ቤተ መንግስት በእሾሃማ ቁጥቋጦዎች ተሸፍኖ አየ። አንድ ነገር ትዝ አለው። ሰዎቹ የነገሩት ታሪክ ስለ ቤተ መንግስቱና ስለ ውቧ እንቅልፋም። ልዑሉም በጣም ተደስቶ ቆርጦ ወደ ቤተ መንግስቱ ለመግባት ወሰነ። ነገር ግን ቁጥቋጦዎቹ ወፍራምና በእሾህ የተሞሉ ስለነበሩ ሰይፉን ይዞ መግፋትና መቆራረጥ ጀመረ። ቁጥቋጦዎቹን በመቆራረጥ መንገዱን እየተጓዘ ነው። ከብዙ ልፋት በኋላ በመጨረሻ በሩ ጋር ደረሰና ሁለት ጠባቂዎች ተኝተው አየ። በሩን ከፍቶ ገባና ባየው ነገር ተገረመ። ሰዎች መሬት ላይ ተኝተዋል። በቤተ መንግስቱ ውስጥ ለውስጥ ሄደ። ወደ ንጉሱ ክፍልም ደረሰ። ንጉሱና ንግስቲቱም በዙፋናቸው ላይ ተኝተው ነበር። ከዚያም ዘወር ሲል በግማሽ የተከፈተ በር ያለው ክፍል አየ። ቀስ እያለ ወደ ውስጥ ገባ። ውስጡም ውቧ እንቅልፋም በሚያምር የአበባ አልጋ ላይ የተኛችበት ክፍል ነበር። ልዑሉ ወደ አልጋው ቀርቦ ፀሐይዋን ልዕልት ተመለከተና በጆሮዋ በሹክሹክታ አንቺ ታዋቂዋ ውቧ እንቅልፋም ነሽ አይደል? አንቺ በጣም ብልህ ልጅ ነሽ አለና ግንባሯ ላይ ሳማት። በዚያን ጊዜ አይኗን ከፈተችና መልከ መልካሙ ልዑል አየችው። ከእሷ መንቃት በኋላ በቤተ መንግስቱ ውስጥ ያሉ ሁሉም ሰዎች ከ100 ዓመት እንቅልፋቸው ነቁ። ንጉሱና ንግስቲቱ ደንግጠው ምን እንደተፈጠረ ለማየት በፍጥነት ወደ ልዕልት ክፍል ሮጡ። ቆንጆ ልጃቸው ከእንቅልፏ ስትነቃ ሲያዩ በደስታ ተሞሉ። ልዑሉ ውቧ እንቅልፋምን እንድታገባው ጠየቃትና ልዕልቷም ፈገግ ብላ ሐሳቡን ተቀበለችው። ንጉሱ ሴት ልጁንና ግዛቱን ላዳነው ልዑል ፍቃዱን ሰጠ። ማንም ሰው አይቶት የማያውቀውን እጅግ በጣም የሚያምርና ትልቅ የሰርግ ስነ ስርዓት አደረጉ። ከዚያ ጊዜ በኋላ ሁሉም በደስታ መኖር ጀመሩ።